የተወደዳችሁና የተከበራችሁ የጊዜ ላይፍ ስታይል ቤተሰቦች እንደምን አላችሁ? በእያላችሁበት ሰላማችሁ ይብዛልን። ዛሬ እነኚህ ሁለቱ ሞተሮችን ቻሌንጅ ላደርግ ነው። ቻሌንጅ ማደርገው በዚህ ምቹ ባልሆነበት ጫካ መንገድ ውስጥ ማለት ነው። አይታችሁታል። ምቹ አይደለም ይሄ መንገዱ፣ በረሃ ነው። የተለያዩ ቻሌንጆች የሞሉበት ነው። ይሄ እንዳያችሁት ነው። ስለዚህ በዚህ መንገድ ላይ እነዚህ ሁለቱን ቻሌንጅ ለማድረግ አስቤዋለሁ። እስቲ ሁላችሁ ኮሜንት ላይ የገባችሁ ትችላለህ ያላችሁ አበረታቱኝ። ከዛ በፊት ግን የሞተሮቹን አቅም ወይም ስማቸውን ላሳውቃችሁ ነው። እዚህ ጋር ቢኤምፒ ነው 200 ሲሲ ሲሊንደር ወይም 20 የፈረስ ጉልበት አለው ይሄ ሞተር ማለት ነው። ስለዚህ ወደዚህ ስንመጣ ደግሞ አፋች ነው ስሙ። አፋች 180 ሲሲ ሲሊንደር ነው። እንዲሁም 18 የፈረስ ጉልበት ያለው ሞተር ማለት ነው። ስለዚህ ከነዚህ ከሁለቱም እንደምትመለከቱት የቱ ቻሌንጁን የሚወጣ ይመስላችኋል? ወይም የቱ በስኬታማው መንገድ ይህን መንገድ የሚቋርጥ ይመስላችኋል? ከዛ በፊት ግን ደግሞ ሞተሩን ለማሳየት እንደፈለኩ ደግሞ በተፈጥሮ ሞተር ለመወዳደር የምትፈልጉ ሰዎች መጀመሪያ ማድረግ ያለባችሁ ነገር በሆን መፍራት የለባችሁም። የሞተሮችን አቅም ኮንትሮል ማድረግ መቻል አለባችሁ። ተስፋ መቁረጥ የለባችሁ ሞተር ስትነዱ። ምክንያቱም ተስፋ ስትቆርጡ የምትወርቁበት ሰፊ አድቫንቴጅ ስላለው ማለት ነው። ስለዚህ በተፈጥሮ ሞተር ምን ይፈልጋል? ድፍረት ይፈልጋል ማለት ነው። ከድፍረትም በላይ ደግሞ በራስ መተማመንን ይፈልጋል። ስለዚህ ሁላችንም ከማንሳታችን በፊት እንደዚሁ ቁልፎን መታ እናደርጋለን። ከዚህኛው ሞክረን ይችኛው እንሞክራለን ማለት ነው። ስለዚህ ይችኛውን እንዳያችሁት ቁልፋችንን መጀመሪያ እንከፍተዋለን። ልክ እንደከፈትን ደግሞ ማርሽ ቼክ እናደርጋለን። ማርሽ ቼክ እናደርጋለን። ካደረግን በኋላ እዚች ጋር እጆቻችን ስናሳርፍ ምን እናደርጋለን? በዚች ቀለበት ነው የምንይዘው። እንደዚች ሁለተኛ መያዝ አለባችሁ። ምክንያቱም እንደዚህ ስትይዙ ማንኛው ነገር ከፊት ለፊት ቢያጋጥማችሁ ልትገጩ ትችላላችሁ። ያን እጃችሁ ከዚህ አሟልጮ ይወጣና ለአደጋ ትጋለጣላችሁ። ከዛም ባሻገር ደግሞ ስትይዙ እጆቻችሁን ቀለበት ማሰራችሁ እንዳትረሱ። ይሄው ቀለበት እንደዚህ ነው የሚያዘው። ሞተር ስነዳ እንደዚህችሁ ከፊት ለፊት ከባድም ሆነ የተለያዩ ምቹ ባልሆነ መንገድ ላይ ስትነዱ እጆቻችሁን ማጠንከራችሁን እንዳትረሱ። እንደዚህ አሁን ለምሳሌ ብዙ ጊዜ ኖርማል አስፋልት በሆኑት መንገድ ላይ ስንነዳና ወይም ቻሌንጅ ስናደርግና በእነዚህ አይነት ከባድ ጉድጓዶች ላይ የምንይዘው እጀታችን ወይም አያያዛችን ይለያል ማለት ነው። ምክንያቱም እነዚህ አይነት ቦታዎች ላይ ብዙ አይነት ነገሮችን እየገጨ ምናምን ቻሌንጆችን እየዘለልክ ስለምታልፍ እንደዚህ እያልክ ስለምታልፍ ምን ማድረግ አለብኝ? ቀለበትህን በደንብ መያዝ መቻል አለብኝ። እንደዚህ ማለት ነው አያያዝህን። ከዛ ሞተር ምን ማድረግ ነው? ማስነሳት ነው። አዘጋ ማስነሳት። አስነሳ በኋላ እንደዚህ ትይዛለህ። እይታ ወደ ፊት ታደርጋለህ። ለእግሮቻችሁ ከፍተኛ ጨዋታ ሚና ብቻውታ እግሮቻችሁ ነው። ምክንያቱም ባላንስ እያዝ ስለሚነር ማለት ነው። አያችሁታቅሙን እስቲ የዚህን አቅም የሚሆነውና ይሄንን አቋርጠን እናያለን። 180 ሲሲ ሲሊንደር ብለናል። አፋች 180 ሲሲ ሲሊንደር ወይም 18 የፈረስ ጉልበት ማለት ነው። የ18ቱ የፈረስ ጉልበት ይዟል ይሄ ማለት ነው። ኦ ማይ ጋድ እስቲ ከዛም ባሻገር ከዛም በፊት የቱን ብንሞክር ይሻላል? መጀመሪያ በዚህኛው መንገድ እስቲ የቱ መጀመሪያ እንደመውጣና የቱ ማለፍ እንዳለበት በዚህ ቀጥ በሆነ በጭቃዎቹ እና በተለያዩ ምቹ ባልሆኑ መንገዶች ላይ እንሞክርና ከዛ በኋላ ወደዚህኛው ጉድጓድ እንሞክራለን ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁት ይሄን በታችንን ፎሎ ያደረጋችሁ ወይም ሰብስክራይብ ያደረጋችሁ ኦል ቪዲዮ የገባችሁ ላይክ ያደረጋችሁ ኮሜንት የፈለጋችሁትን እያስቀመጣችሁ ጠብቆላለሁ። እንወዳችኋለን። ኔክስት ቪዲዮን በደንብ ተመልከቱ እላለሁ። አብረን መወዳደር እንችላለን። የሞተር ትምህርቶችን ደግሞ ሁላችንም አብረን እየተማማርን እንዴት ደግሞ መወዳደር እንዳለብን በደንብ በዩቲዩብ ቻናላችን ላይ እንማማራለን። አመሰግናለሁ። ቴንክ ዩ ፎር ዋቻው። ቴንክ ዩ